ላንተ ያለውን እንጀራ ሰው ቤት በእንግድነት ቢሆንም ሄደህ ትበላዋለህ እንጂ አይሻግትም። ወፊ ሰማኢ ሪዝቁኩም ይላል አላህ። የናንተ ሪዝቃችሁ ከሰማይ ሰማያት በላይ አላህ ዘንድ ነው ያለው። ወማ ቱዓዱን የምታገኙት የምትረዘቁት ደግሞ የተጻፈላችሁና ቃል የተገባላችሁ ነገር ነው ይላል አላህ ሱብሓነሁ ወተዓላ። በሪዝቅ ጉዳይ ላይ ማንም እናንተን አይቀድምም፣ እናንተም ማንንም አትቀድሙ። አላህ ደግሞ ሲረዝቅ ወሁወ ኸይሩ ራዚቂን የተሻለውን ምርጡን ነው ለናንተ ያመቻቸ የተሻለውን ሪዝቅ አላህ ለናንተ ይሰጣችኋል። እናንተ ብቻ ሰበብ በማድረስና በተወኩላችሁ ላይ ጽኑ እንጂ የተሻለው ሪዝቅ የሚመጣው ከአላህ ነው ይላል አላህ ሱብሓነሁ ወተዓላ። ያ ሰላም